አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪ ዲቪ እገዳ ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስቴር የሆኑት ክርስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ የቪዛ መርሃ ግብሩ ለጊዜው እንዲቋረጥ መደረጉ ተናግሯል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቪስ ቫለንቲ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑሮ ሉሪንግም ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራም በአሜሪካ በስደተኝነት በቂ ድርሻ ላገኙት ሀገራት ዜጎች በየዓመቱ 50,000 ቪዛዎች ይሰጣል። ይህ ደግሞ የአሜሪካ ዜግነት ለማግኘትም በር ከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንዳሉት የኡዝቤክስታን ተወላጅ የሆነው ሳይፌሎ ሳይፓቭ የኢስላሚክ ስቴት ደጋፊ የሆነና ለተፈጸመው ጥቃት በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካ ገብቷል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫለንቲ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ፖሊስ ከህዝብ የተላኩ የቪዲዮ ማስረጃዎችና ጥቆማዎችን በመጠቀም መርማሪዎቹን ወደ መኪና ማከራያ ከላከ በኋላ የተጠርጣሪው ስም ማግኘት መቻሉ ይፋ አድርጓል። ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻም ተፈላጊው ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥ ችሏል። 1 ሻንጣና 2 የጦር መሳሪያዎች ከተጠርጣሪው አስክሬን ጎን ተገኝተዋል። በአቅራቢያው ባለ መኪና ውስጥ የተገኙ ቁሳቁሶች ከብራውን ዩኒቨርሲቲ የተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ አቃቢ ሕግ ፒተር ኔሮንሃ ተናግረዋል። የብራውን ዩኒቨርሲቲ ፕሬዝዳንት ክሪስቲና ፓክሰስ እንዳሉት ኔቪስ ቫለንቲ ስመጥር በሆነው ትምህርት ቤት ተመዝግቦ በፊዚክስ በዶክትሬት ዲግሪውን ለማግኘት እየተማረ ነበር። ባለስልጣናት እንዳሉት ኔቪስ ቫለንቲ ሰኞ ዕለት የ47 ዓመቱን የማሳቹሴትስ ኢንስቲትዩት ኦፍ ኢንስቲትዩት ፕሮፌሰር ኑኖ ኦፍ ጎሜስ ሉሬሮ 80 ኪሎ ሜትር ርቀት ላይ በሚገኘው ብሩክሊን በሚገኘው ቤታቸው ተኩሶ ገድሏል ብለው ያምናሉ። ሁለቱም ሰዎች በ1990ዎቹ መጨረሻ ላይ በፖርቹጋል በሚገኝ አንድ የዩኒቨርሲቲ ውስጥ ተምረው እንደነበር ፖሊስ አስታውቋል። ባለስልጣናቱ እንዳሉት የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱንና በብራውን ዩኒቨርሲቲ የሚገኝ አንድ የአይን ምስክር ከሰጡት ቃል በመነሳት ተጠርጣሪው ወንጀሉ መፈጸሙ ማመናቸውን ተናግረዋል። ይኸው መኪና ፕሮፌሰሩ በጥይት በተገደሉበት ቦታ አቅራቢያ ታይቶ ነበር። ባለስልጣናት ለሁለቱም ጥቃቶች ለመፈጸም ምክንያት የሆነውን ጉዳይ ይፋ አላደረጉም። በአውሮፓውያኑ ታህሳስ 13 2025 አንድ ታጣቂ በብራውን ዩኒቨርሲቲ የምህንድስና ትምህርት ክፍል ህንፃ ውስጥ በመግባት ተኩስ ከፍቶ 2 ተማሪዎች ሲሞቱ ሌሎች 9 ደግሞ ቆስለዋል። አሜሪካ ከአውሮፓውያን አቆጣጠር ከ1995 ጀምሮ በዲቪ ሎተሪ አማካኝነት ወደ ሀገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ ዘግይቶ ነበር። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞች ቁጥር ለመቀነስ የተለየ እርምጃ ወስደዋል። በሀገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችም ወደ መጡበት ለመመለስ ትኩረት አድርገው እየሰሩ ነው። ከዚህም ጋር ተያይዞ የአሜሪካ መንግስት ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ አግዳለች። በአሜሪካ የብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታውቋል። የአሜሪካ ዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶ ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ይቆያል ብለዋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ ነው። የፕሬዝዳንቱ ውሳኔ ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ በዋሽንግተን ዲሲ ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ሕይወት ካለፈ በኋላ
መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ ሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞች ጥያቄ እንዳይቀበል ትዕዛዝ አስተላልፏል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም። ጥቃቱን ተከትሎ ትራምፕ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የሥራ ፈቃዶችን እንደሚመረምሩ አዘዋል። ትራምፕ የትኞቹ ሀገራት ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ተቃውሞ የቀረበበት ይህ ውሳኔያቸው ህጋዊ መሰናክሎች ይገጥሙታል ተብሎ ይታሰባል። ትራምፕ አሜሪካ ከምትቀበላቸው ስደተኞች ቁጥር ከመገደባቸውን ባሻገር የሀገሪቱ ግዛቶች የሚያስተናግዷቸው የጥገኝነት ጥያቄዎችም ውስን ማድረግ ይፈልጋሉ። ትራምፕ በትሩ ሶሻል ገጻቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም ሶስተኛ የዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ ብለዋል። በተጨማሪም ለአሜሪካ የማይጠቅሙ ወይም ሀገሪቱን መውረድ የማይችሉ ሰዎችን ከአሜሪካ እንዲወጡ እንደሚያደርጉ ተናግረዋል። ለዚህ ችግር የዳረገን የአሜሪካ ማህበራዊ ውቅር ነው፣ ሚኒሶታን በሺዎች የሚቆጠሩ ሶማሌዎች ተቆጣጥረዋታል ሲሉም ፕሬዝዳንቱ ተናግረዋል። ትራምፕ የአሜሪካ ዜጋ ላልሆኑ ስደተኞች የሚሰጠውን ሁሉንም የፌዴራል መንግስት ጥቅም እንደማያስቆም አስታውቀዋል። የትራምፕ አስተዳደር የኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ ለገቡ ስደተኞች የተሰጡ የመኖሪያና የሥራ ፈቃዶች ላይ በድጋሚ ምርመራ እንደሚያደርግ ገልጿል። ትራምፕ የሶስተኛ የዓለም ሀገራት የሚሉት የትኞቹ እንደሆነ በይፋ ባይገልጹም ከዚህ ቀደም ታዳጊ ሀገራት በዚህ ስም መጠራታቸው ይታወሳል። በ2025 መባቻ አፍጋኒስታንን ጨምሮ በ11 የአፍሪካና የኤሽያ ሀገራት የጉዞ እገዳ ጥለዋል። ጥቃት አድርሷል የተባለው ተጠርጣሪ ራህማኑላህ ላካንዋል በአውሮፓውያኑ 2021 ወደ አሜሪካ የገባው አሜሪካ አፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ስደተኞች ልዩ ጥበቃ የሚሰጥ አሰራር ስትዘረጋ ነበር። ግለሰቡ የአፍጋኒስታንን የደህንነት አካል የነበረው ዜሮ ዩኒቲ አባል እንደነበረም ተገልጿል። ፕሬዚዳንት ትራምፕ በዋይት ሃውስ የብሔራዊ ዘብ አባላት ላይ የተፈጸሙ ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። የተባበሩት መንግስታት አሜሪካ ስደተኞችና ጥገኝነት ጠያቂዎች መብት የሚያስጠብቁ ዓለም አቀፍ ሕግጋትን እንድትጠብቅም አሳስቧል። የአሜሪካ የስደተኞች ጠበቆች ማህበር ፕሬዚዳንት ጀርሚ ማግኒ ትራምፕ የደረሰው ጥቃት እንደ ሽፋን በመጠቀም ጸረ ስደተኞች እርምጃ እየወሰዱ ነው ብለዋል። እንዲህ ያሉ ክስተቶች የቆዳ ቀለምን ወይም ዜግነትን አይመለከቱም ብለዋል። አሜሪካ እያሳረፈቻቸው ካሉ ውሳኔዎች እነዚህ ሁለቱ ከባድ ናቸው የተባለ ሲሆን በአሜሪካ የሚገኙ ጥገኝነት እየጠየቁ ያሉ ዜጎች ላይ ከፍተኛ ስጋት ፈጥሯል። ውድ አድማጭ ተመልካቾቻችን በእነዚህ በአሜሪካ እርምጃዎች ላይ እንድንሰራ የምትፈልጉት ሀሳብ ካለና ተጨማሪም የእናንተን ሀሳብ ስለምንፈልግ አስተያየታችሁን በአስተያየት መስጫ ሳጥን ውስጥ እንድታስቀምጡ እንጠይቃለን። ቻናሉ የእናንተ ነው። ሰብስክራይብ ማድረጋችሁን አትርሱ።